ሰላም አለይኩም ወራህመቱላሂ ወበረካቱ። አሁን በማሳያችሁ በዚህ በተከታታይ ቪዲዮ ላይ በፌስቡክም በዩቲዩብም ያላችሁ በአጭር ጊዜ ውስጥ ፊደል ከመለየት ወደ ቁርአን ንባብ እንገባለን። አጠር አድር እያደረኩኝ ለቅላችኋለሁ። ከእናንተ የሚጠበቀው ምንድነው? ግንዛቤ እንድትወስዱ ነው እንጂ ቁርአን ከኡስታዝ ጋር እንጂ አይቀራም። ምክንያቱም እዚህ ላይ በደንብ እንደገባችሁ ብትረዱ ግን መቻል አለመቻላችሁን የሚያስቀራችሁ ኡስታዝ ያስፈልጋችኋል። ስለዚህ አሊፍ ትምህርት ቤት ያው ካሉት ኡስታዞች ጋራ በየ3 ወሩ ተማሪዎችን ቁርአንን ካለመቻል ወደ በደንብ ቁርአን ማንበብ ወደ መቻል እንዲመጡ ያደረገ በየዙሩ የመዘገበ ነው። ለዚህ ኢንሻአላህ በዚህ ቪዲዮዎች ላይ በተከታታይ የምታገኙት ቪዲዮ ላይ የምታገኙት ለውጥ ከዛ ሄዳችሁ ደግሞ ተመዝግባችሁ በግልም በግሩፕም እየቀራችሁ በራሳችሁን የበለጠ ታሻሽሉበታላችሁ ኢንሻአላህ። ዛሬ የምንጀምረው ክፍል 1 የአረብኛ ፊደላቶችን ማወቅ ነው። አንድ ሰው የአረብኛ ፊደልን ለይቷል የምንለው ምን ሲሆን ነው? በመሰረቱ አንድ ሰው የአረብኛ ፊደል ለይቷል ለማለት 4 ነገሮች ማወቅ አለበት። እነዚህን 4 ነገሮች ካላሟላችሁ የአረብኛ ፊደል መለየት አትችሉም። በደንብ ይዩት። አንደኛ ስማቸውን ነው። በደንብ አስተውሉ። አንደኛ ስማቸው ነው። ምክንያቱም የአረብኛ ፊደላቶች የራሳቸው የሆነ ስም አላቸው። ለምሳሌ ይሄ ፊደል እዚህ ጋር የምትመለከቱት ፊደል ባ ይባላል። ባ ማለት ስሙ ነው እንጂ ቁርአን ላይ ወደ ንባብ ስንገባ በቡ ቢ ባ ቤ ብ ምንም ችግር የለውም። አንዳንዴ ስሙ ባ የሚለው ቢጠፋባችሁ እንኳን እንደዛ አድርጋችሁ ማስተካከል ትችላላችሁ። እዚህም ጋር ለምሳሌ ታ እናገኛለን። ስለዚህ ታ የሚለው ስም ቢጠፋባችሁ እንኳን በዚህ አድርጋችሁ ማስተካከል ትችላላችሁ ማለት ነው። ሁለተኛ የአረብኛ ፊደልን አንድ ሰው ለይቷል ማወቅ ያለበት ነገር ነጥባቸው ነው። ምክንያቱም ቁርአን ውስጥ የአረብኛ ፊደላቶች 28ቱ አብዛኞቹ ተመሳሳይ ናቸው። እንደው መንታ የሆኑትን ስንለይ ለምሳሌ የባ ቤተሰብ አይነት ቅርጽ ያላቸው ባ ታ ሳ ኑንና ያለ እዚህ ጋር እንደምትመለከቱት ሷድና ዷድ አለ። እዚህ ጋር ለምሳሌ ሲንና ሺን አለ። እነዚህን የምትለዩት በነጥብ ነው። ስለዚህ ነጥብ አስፈላጊ ነው። ቁርአን ውስጥ ባለ 1 ነጥብ አለ፣ ባለ 2 ነጥብ አለ፣ ባለ 3 ነጥቦች አሉ። እነዚህን ከለየን ተመሳሳይ የሆኑ ፊደሎችን ለመለየት ይመቻል። በሶስተኛ ደረጃ አንድ ሰው ቁርአንን ፊደል ለይቷል የምንለው ተጅዊድ ሲያውቅ ነው። ተጅዊድ ማለት ደግሞ ድምጽ ማሳመር አይደለም። ተጅዊድ ማለት ቁርአን ከተختመ በኋላ አይደለም። እንደ አሊፍ ትምህርት ቤት አንድ የቁርአን ጀማሪ እኛ መጀመሪያ አሊፍ ባታ ብለን የምናስቆጥርበት ጊዜ ነው ተጅዊድ የምናስተምረው። ለምሳሌ 3ቱ ፊደሎች ተመልከቷቸው። 3ቱም ላይ የተጠቀምነው መጽሐፍ ላይ የተጠቀምነው ለዚህም እንደምታዩት ለዚህም ሳ ነው፣ ለዚህም ሲን ነው፣ ለዚህም ሷድ ነው። ግን አማርኛ ወይም ኦሮምኛ የተጻፈ ነው ያስቀመጥነው አማራጭ ስለሌለ እንጂ ይሄ ለምሳሌ ይሄ ፊደል ሳ ተብሎ አይጠራም። ምክንያቱም ይሄ ፊደል ምላሳችንን 2 ጥርሳችን መሃል አውጥተን ፈ ሱ ሲ ሳ እያልን የምንቀራው ነው። ስለዚህ ለዚህም በተከታታይ ትምህርት እናየዋለን ኢንሻአላህ። ስለዚህ አንድ ሰው የአረብኛ ፊደል ለይቷል ማለት አንደኛ ስሙን፣ ሁለተኛ ነጥባቸውን፣ ሶስተኛ የተጅዊድ አወጣጣቸውን ነው። አራተኛውን ደግሞ አሁን እናያለን። አረብኛ ፊደላቶችን አሊፍ ባታዎችን እናቃቸዋለን። ነገር ግን ልክ እንደዚህ ተያይዘው ሲመጡ ግን ይከብዱናል። እርግጠኛ ነኝ እንደዚህ የሚከብዳችሁ ልጆች አላችሁ አይደል? ያ ማለት እንዴት ነው የአረብኛ ፊደል እንደዚህ ተያይዘው የሚመጣው? ወይም ሌላ ጥያቄ በአረብኛ ስማችሁን ወይም ሐሳባችሁን መጻፍ እንዴት ነው የምትችሉት? ምክንያቱም ይሄን ለመማር አራተኛ ያየነው አንድ ሰው የተጅዊድ አወጣጣቸውን ካወቀ በኋላ ማወቅ ያለበት የአረብኛ ፊደላት እንዴት ነው የሚጻፉት ነው። ለዚህም አሊፍ ትምህርት ቤት ያዘጋጀው መጽሐፍ ላይ እንደምታዩት እያንዳንዱ የአረብኛ ፊደል የመጀመሪያ ላይ ሲመጣ፣ መሃል ላይ ሲመጣ፣ መጨረሻ ሲመጣ የሚል እናያለን ኢንሻአላህ።